የምንወደውና የምናከብረው ድምፃዊ ግርማ ተፈራ ካሳ ልኑርቄ ካንቺ ግኔታገ እንዲህ ሲል ያሞካሸዋል ቴዲ አፍሮን። የመሰጠት ጥግ ነው ይላል። እግዚአብሔር አብዝቶ ካዳያቸው በጣም ጥቂት የጥበብ ሰዎች መሃል አንዱ ነው። በተለይ በአሁኑ ሰዓት ይለያል የምለው ድንቅም ተወዳጅም ኢትዮጵያዊ ነው። ተናፋቂ፣ በሙዚቃው ዘርፍ የንግስናን ማዕረግ በሙሉ ልብ የሰጠ ነው። የግጥም የዜማ እንዲሁም ብቁ ድምፃዊ ቴዎድሮስ ካሳሁን ደግ ነው። የተሰጠውን ጸጋ ምንም ሳይሰስት ምላሽ ሳይፈልግ በመልካምነት የሚሰጥም ጭምር ነው ቴዲ አፍሮ። ከራሱ ጊዜ ቀንሶ የሌሎችን ስራ በማድመጥ ሐሳብ፣ አስተያየት እንዲሁም የሚስተካከል ነገር ካለ በማስተካከል ቀናነትም የሚያስተምር ድንቅ የጥበብ ሰው ነው ቴዲ አፍሮ። ከስሞች ሁሉ ኢትዮጵያ የሚለውን የሚወዳትን የሚሳሳላትን ሀገር ጠርቶ የማይጠግብ አውርቶላት አሞግሷት ዘፍኖላትም የማያባራ ነው ቴዎድሮስ ካሳሁን። በዚህ ደረጃ መወደድን፣ መከበርን፣ በህዝብ ልብ ውስጥ መንገስን ከፈጣሪ ብቻ ነው የሚሰጠው። አስቀድሜ ሰጪውን ልዑል እግዚአብሔር ላመሰግን እወዳለሁ። ምክንያቱም የተሰጠውን ጸጋ መሸከምና በአግባቡ መጠቀም ለሚችል ልጅ ሰጥቷልና። ቴዲ ስለ አንተ ብዙ ማለት ይቻላል። ተደምጦ የማይጠገብ አልበም ነው ያወጣኸው። አልበምህ እስኪለቀቅ ድረስ ቸኩዬ አንድ የተስፋዬ ካሳ ቀልድ ትዝ አለኝ። ዛሬ 8 ሰዓት ቀርቷል እንዴ ብዬ ነበረ። የምወድህና የማከብርህ ወንድሜ እግዚአብሔር ዘመንን ሁሉ ከነቤተሰብህ አብዝቶ ይባርክ። መልካም ነገሮች ሁሉ ካንተ ጋር ይሁኑ። ድምፃዊ ግርማ ተፈራ ካሳ የተናገረው በመልክሽ አይደሎይ በቁንጅናሽ የተረታው ልቤ ከብዶትናሽ። ሌላዋ ደግሞ አንጋፋዊ ድምፃዊት ኩኩ ሰብስቤ እንዲህ ያለው ጠባይ ለኔ እንግዳ ነው፣ እንዳምናም አይደለ ያሁኑ ስዩ ነው። የጥበብ እናት ለልጇ ያበረከተችው ልባዊ ምርቃት ነው። በኢትዮጵያ የሙዚቃ ሰማይ ስር ደምቀው ከሚታዩት የጥበብ እንቁዎች መካከል አንዷ የሆነችውና ለዘመናት በውብ ድምጿ የብዙዎችን ልብ ስታሸብር የኖረችው ኩኩ ሰብስቤ ለጥበብ ልጇ ለቴዲ አፍሮ ያላትን ጥልቅ ፍቅርና አክብሮት በድጋሚ ገልጻለች። ኩኩ ሰብስቤ በተለያዩ አጋጣሚዎች ቴዲ አፍሮን ልጄ ነው በማለት እንደምትጠራውና ለእርሱ ያላት ቦታ እጅግ ከፍ ያለ እንደሆነ ይታወቃል። አሁን ደግሞ አዲሱን የሙዚቃ አልበሙን ለሕዝብ ማድረሱ የተሰማትን ደስታ እንዲህ ስትል ገልጻለች። ወዳጄ፣ ጓደኛዬ፣ እንኳን ለዚህ ክብር አበቃህ። ስለ ችሎታህ መቼስ በብዙዎች ተነግሮልህ ያበቃ ነገር ነው። ከብዙ ልፋት በኋላ አልበምህን ለሕዝብ በማድረስህ ልባዊ ደስታን ስገልጽልህ እወዳለሁ። የሕዝብ ልጅ ነህና ሁሌም ፈጣሪ ካንተ ጋር ይሁን። ይህ መልእክት በሁለቱ ድምፃውያን መካከል ያለውን የጠበቀ ወዳጅነትና የሙያ መከባበር በጉልህ የሚያሳይ ነው። ኩኩ ሰብስቤ ለቴዲ ያላትን እናታዊ ፍቅርና አድናቆት በገለጸችበት ጊዜያት ሁሉ የጥበብ ሰዎች ያላቸውን አንድነትና አብሮነት ለብዙዎች አርአያ ሆነዋል። ቴዲ አፍሮ ከብዙ ጥበቃ በኋላ ይዞት የመጣው አዲሱ ስራው እንዲህ ባሉ ትልልቅ የጥበብ ሰዎች ዘንድ ከፍተኛ አቀባበልና ምርቃት መታጀቡ ለአድናቂዎቹም ትልቅ ደስታ ፈጥሯል። የኢትዮጵያ የሙዚቃ ታሪክ እንዲህ ባሉ የፍቅርና የመደጋገፍ ታሪኮች ሲዋብ መቆየቱንም ይኸው አጋጣሚ ዳግም አረጋግጧል። ሹማዛሽ ነዘዋሪ የፍቅር ፊት አውራሪ ሹማዛሽ ጤናዳይ የባህል እንግዳይ። ወደ ድምፃዊት ራሄል ጌቱ እንለፍ። የቴዲ አፍሮ አዲስ አልበም ኢቶሪካ መውጣቱን ተከትሎ አንጋፋዎቹን ጨምሮ ከተለያዩ የሙዚቃ ባለሙያዎች አድናቆት እየጎረፈለት ይገኛል። አሁን ደግሞ የዘመኑ ወጣትና ተወዳጅ ድምፃዊት ራሄል ጌቱ በኢንስታግራም ገጿ ባጋራችው ጽሑፍ ለቴዲ አፍሮ ያላትን ጥልቅ ክብርና አድናቆት በይፋ ገልጻለች። ቆይ ግን ማሽቃበጥ ነው የሚለው ቃል ከየት ነው የመጣው? ምንድን ነው? እኔ እንኳን ብዙ አላውቀውም፣ እናንተ ንገሩኝ እንጂ በማለት አድናቆትን ከማሽቃበጥ ጋር የሚያምታታውን አዝማሚያ ተችታለች። አክላም እኔ ብዙም በሁሉ ነገር ላይ ሐሳብ አስተያየት መስጠት የምወድ ሰው አይደለሁም። ለቴዲ ግን ምንም ይገባዋል፣ አምንበታለሁ።
በዚህም እስማማለሁ በማለት ለታላቁ የጥበብ ሰው ያላትን እምነት ገልጻለች። ሕይወትና ሙዚቃ ሲገባኝ ደግሞ እጅግ ነው የወደድኩት ያከበርኩትም። ምሳሌ የማደርገው ሰው ነው ቴዲ አፍሮ ብላለች ራሔል ጌቱ። ስለተሰጠህ ጸጋ እግዚአብሔር ይመስገን፣ እንወድሃለን፣ ስለከፈትክልን መንገድም እናመሰግንሃለን። የቴዲ አፍሮ የጥበብ ተጽዕኖ ከአድማጮች አልፎ በአዲሱ ትውልድ አርቲስቶች ላይም ምን ያህል ስር የሰደደ ነው። እንዲሁም ወጣት ከያንያን ታላላቆቻቸውን ያለ ስጋትና ፍርሃት የማክበርና የማመስገን ባህል እየዳበሩ መምጣታቸውም የሚያሳይ ነው። ጥሩ ማሳያ ሆኖ ተመልክተነዋል። ተመልካቾቻችን ለዛሬ ሶስቱን አቀርብንላችኋል። ሌሎችም ጉዳዮች ካሉ የምናቀርብላችሁ ይሆናል። መልካም ቆይታ።